ተርሂቡ እንግዲህ ምሳችን ቀርቧል፣ እንብላ። ዛሬ እንግዳ ጋር ነኝ፣ ብዙ ማውራት አልችልም። እንዲያው እኔስ ምሳም በላሁኝ፣ ግን በቃ የሆነ ነገር ካልቆረጣጠምኩኝ አንጀቴ አልተነሳም። እንጀራውንም አልኩት፣ ምንም ቀየርኩት፣ ምንም አልኩት። እንዲያው ይኸው ትንሽ ብስኩት ስቆረጣጥም ይሻለው እንዲሆነ ብርዱ ጋር ቅዝቃዜው ጋር አልቻልኩትም። ቢስሚላ እንዳታውት እኔ ሂሳብ ገብቼ ይካሰራል አይካሰርም እያልኩ ሀሳብ ልሞት እንዴ ልብላና እንግዲህ ይውጣለት እንጂ ቅዝቃዜው ዝናቡ ጀመረ። እንጀራ በልቼ ታዲያ አንጀት የተነሳ እንዴ ጎርና እንግዲህ ርዝቃችንን እሷ ላይ ያብዛው እንጂ በእኛ ሀሳብና ሂሳብ አልሆነም ይሄ ዱንያ። ያም እኮ ያነሳው ትንሽቱን ነው ፈርቼ እንዴ ስቅ ነገር እኮ ይገርመኛል። አይኑን ባየው ቀርሞ እሱ እንዲያው ያው ነው። ቢስሚላሂ ረህማን ረሂም አወል ጀባ ቀህዋ ጀባ አማን ያንጀባ በረከ ጀባ ጤና ጀባ ሀያ ጀባ ማገ ጀባ ሙከዲ ኮላ ጀላ አርጎ ዝቅሽ ብዙ አላህ አርጎ ንግሩሽ ጀላ አርጎ የሚበላ የሚጠጣው ጀላ አርጎ እጣሽን አላህ ያሳምረው። አላህ ይውርሽ አባወራሽ በከረቋንች እንዲህ አድርጎ የሚበላ የሚጠጣው ላንቺ አድርጎ። ትናንትና ጎመን ነበር የሰራሁት፣ ዛሬ ደግሞ ጥቅል ጎመን ማለት ነው። ያው ተጎመን አልወጣሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ በስት ይበል። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ቪዲዮን ይዤላችሁ መጥቻለሁ። ምሳ ስራ ላይ ነኝ። እንግዲህ አንዳንድ ቅመሞች ምሳ ሰርተሽ የምትበዩ ነገር ደስ ይለናል እያላችሁ ነው። ደስ ይበላችሁ። እንግዲህ ሀባይቦቼ ዛሬ የቅዳሜ ምሳችን ጥቅል ጎመን አልጫና ወጤን ሰርቼ ጨርሻለሁ። እዚህ እንደምታዩት ሰርቼ አጥፍቼ ነው ስቶቬን። እዚህ ደግሞ ከኋላ ነበርና ሽንኩርቱን የጣርኩት እየሰራሁ ነው እላችኋለሁ። አልጫዬን ትናንትና ጎመን ነበር የሰራሁት፣ ዛሬ ደግሞ ጥቅል ጎመን ማለት ነው። ያው ተጎመን አልወጣሁም። ለማንኛውም እንስራና እንጨርስና አብረን ምሳ እንበላለን እላችኋለሁ። ቅመሞችዬ ዛሬ ወሎዬ እንግዲህ የጀመርኩት ከምሳ መስራት ነው እላችኋለሁ። ባይቦቼ እንግዲህ ሰሞኑን ቡና አፍልቼ አላቅም፣ በጣም ቆየሁኝ። የሚገርማችሁ ነገር እዚህ ቆልቼ ካስቀመጥኩት ሳምንት ሊሆነው ነው ማለት ነው። እና ይበላሽ ይሆን እንደ እያልኩኝ ነበረ፣ ምንም አልሆነም። እስኪ ዛሬ ልፍጨውና ቡና ላፈላ ነው። ለነገሩ ከሞላሁት አይፈጭልኝም። ቀነስ ስላርግና ልፍጭ ደግሞ ጠፈጥ እንዲል ቁርንፉድና ሄል ይደረግበታል። እስኪ ልጨማምርና እና ዛሬ በቃ ቡና ማፍላት አለብኝ ብዬ ትዛ ላይ ማለት ነው። ወረቀቱ የማይቆረጥ አላህ አክበር። ቁርንፉድ ስታረጉበት ጣፈጥ ይላል ማለት ነው። ትንሽም ቀረፋ ጣል ሲልበት በጣም ደስ ይላል። ሄል ምናምን አርጌ ነው እኔ የምፈጨው ቡና። በነገራችን ላይ ተቀላቅሏል ሁሉም ነገር ጋር ሄልም ቀረፋም ጣል ትንሽ ቁርንፉድ አርጋችሁ ቡናችሁን መፍጨት ነው እላችኋለሁ። እና ቤቴን ዛሬ ጨስ ላርግበት፣ ወይም እዛው ሱቃችን ምሳችንን እንበላለን። ይሄ መፍጫ እንግዲህ ከአረብ ሀገር የመጣ ነው፣ አገልግሎኛል እላችኋለሁ። በቃ የምፈልገውን ነገር መፍጨት ብቻ አሪፍ ነው። ብዙ አይነት ነገር አለ ማለት ነው። ቢስሚላ ቡናችን ፈጭተን ጨረስን። እቃችንን ወደ ቦታው እንመላለስና ሁላችሁ ሰለቅ አረቁት ማለት ነው። እንደውም በቃ ሲፈለግ ይጠጣ ሲፈለግ ይቀመጣል እላችኋለሁ። እና ጎመናችንን ጨው ጨመርኩኝ። እንግዲህ የበሰለ ይመስለኛል። ይበቃዋል። ትንሽ እንትን ይበልና እሳችንን እናቀራርባለን
ነው። ቃይን ሳሰርኩኝ እዛችሁ እንግዲህ ሱቃችንን እየቸረቸርን ቡናችንን እንጠጣለን እላችኋለሁ። እንግዲህ ደግሞ ለቡና የሚሆን ክሰል ላያይዝ ነው እላችኋለሁኝ። ይሄ የምታዩት ክሰል 2 ኬሻ ነበር የገዛሁት ገና ክረምቱ ሳይገባ ሰኔው ላይ ማለት ነው። በነገራችን ላይ በጣም ሁሉም ነገር ተወዷል። 300 400 ብር እንደማይሸጥ አንዷ ኬሻ ሆነች 1000 ብር ናት ማለት ነው። እና ይሄን ሁለቱን 2000 ብር ነው የገዛሁት። ያው ከሚታወቅ ሀሪፍ የሚባል ክሰል ቆንጆት አካባቢ ነው የገዛሁት ማለት ነው። ያው ታውቃላችሁ ክረምት ላይ የመብራት ችግር ያጋጥማል ማለት ነው። በወጀቡም በንፋሱም በዝናቡም ብዛት እንደዛ ስለህም ብዬ ይሄን ገዝቼ አስቀመጥኩኝ። እንግዲህ ደግሞ ይሄን ላይ ያይዝና ቡና ያነጣጥታለሁኝ አብረን እንጠጣለን። አርሂቡ እንግዲህ ምሳችን ቀርቧል እንብላ። ዛሬ እንግዳ ጋር ነኝ። ብዙ ማውራት አልችልም። እንግዲህ ዛሬ የምሰራሁት ክክ ነው ማለት ነው። ያተር ክክ ነው። አርሂቡ ብያለሁ። እንግዲህ እንብላኛ። በሰፊው ነው መበጣጠቅ አንወድም። እናንተ እንደዚህ በዛ ሳረገው እየተቃወማችሁ ነው ቅመሞችዬ። ለማንኛውም ምሳችን ቀርቧል። አርሂቡ አርሂቡ። ቡናችንን ፈልቷል እንደምታዩት እንግዲህ ጨስ ጨስ ብሏል። ቦታው አምሮበታል። በቃ በረንዳው ቁጭ ብለን እንደዚህ ነው እላችኋለሁ የዛሬ ውሏችን። ወላሂ አሁን ጉንዴ ያገረ እሺ ቢስሚላሂ ረህማን ረሂም አወል ጀባ ቀህዋ ጀባ አማኒ አንጀባ በረካ ጀባ ጤና ጀባ ሀያ ጀባ ማገ ጀባ ሙከዲ ኮላ ጀላ ጎር ጥቅሽ ብዙ አላህ አርጎ ንግሩሽ ጀላ ቆም ይበላ የሚጠጣው ጀላ አርገው እጣሽን አላህ ያሳምረው። አላህ ይውርሽ አባወራሽ በከረቋንች እንደ አድርጎ የሚበላ የሚጠጣው ላንቺ አድርጎ ሙከዲ ያለ ነው ጀባ የገባጣ ሀዲያ ማከላ የሚያቀናጣ አርቦ ጥኑጣ ሀጂ ብሩ ላንቺ አላሁመ ሰለ ወሰለም ዐላ ሰይድና መሐመድ አላሁመ ሰለ ወሰለም ዐላ ሰይድና መሐመድ። ሰብ እንግዲህ ምሳችንን በልተን ቡናችንን ጠጥተን ጨራርሰን ይኸው ዝናብ መጣል ጀመረ። እኛም ደግሞ ወደ ሱቃችን ገባ ብለን ሱቃችን ዱብ ብለናል ማለት ነው። አባይቦቼና ቅዝቃዜው ጀምሯል። ዝናቡ እየመጣ ነው በቀንም በሌትም ማለት ነው። ክረምት እኮ እንደዛ ነው እና ይሄን ይመስላል እላችኋለሁ የዛሬ ውሏችን። ቅዝቃዜው ደስ ይላል። አሁን ያን ያህል ብዙ እንትን የሚል አይደለም፣ የተወሰነ ነው ያለው ቅዝቃዜ። ሙቀት ነው እንግዲህ። ቀጣይ ያለውን ደግሞ እስኪ እናየዋለን። እና ዝናብ ጀምሯል እላችኋለሁ ውዶችዬ። እንዴት አያችሁት? ያው ብዙ አይደለም የተወሰነ ነው የዘንድሮ ክረምት ማለት ነው። እንደው በቃ ዝናቡ ራሱ የተረጋጋ ነው። ያን ያህል በጣም የሚያጨናንቅ አይደለም።